አምላካችን ስም የተመሰገነ ይሁን። ግን እዚህ ውስጥ ምን ተማራችሁ? እኔ አሁን ምክር አልመክርም፣ እያንዳንዱ ውስጥ እየመከርኳችሁ ስለነበር ነው። ግን አንድ ነገር ጣል ላድርግ፣ አንድ ዘለላ ጣል ላድርግ። ምንድነው እሱ? እባካችሁን እህትና ወንድማማቾች በእግዚአብሔር አብራችሁ በምትኖሩበት ሰዓት ለእናታችሁም ለአባታችሁም ጸሎት እያደረጋችሁ ግን ህይወታችሁን አድኑ። በቃ ህይወታችሁ ከንቱ የሆነው ከዛር ነው። ደጋግሜ ሁሌ የምናገረው፣ ሁሌ ነው የምጮኸው። የቤተሰብ ዛር ነው እየተወራረሰ መጥቶ ከንቱ የሚያደርገው። መተቱንም የሚጠራው የሰው ዓይንም ቡዳውንም ምኑንም የሚጠራው ዛር ነው። ኮተቱም ትዳር የሚያፋታው አስመሳይ የሚያደርገው ዛር ነው። በተዘዋዋሪ መንገድ ዛሩ ማለት ኮከብ ተብሎ የሚጠራው ነው። እና እባካችሁን ቤተሰቦች ራሳችሁን አድኑ። ምንም የምጨምረው ምክር የለም።